አድራሻ አካውንት ከፍተ 100,000 ብር አስገባና ከ600,000 ብር በላይ ያስፈልጋል ምናምን አለች። ጉድ እያልን እንቀጥላለን። እንግዲህ 600,000 ብር የተጠየቀው ልጅ እንግዲህ ለማግባት ሂዱ 600,000 ብር ተጠይቋል። ልጆቹ የተገናኙት በሀቢባ ቤት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ። የሶሻል ሚዲያ ጉድ እንግዲህ ማለቂያ የለውም። እስኪ እንዴት እንደሆነ እናያለን። ልጁ ለትዳር ብሎ በሀቢባ ቤት ከተገናኙ በኋላ ሲሄድ ግን ትዳር ሳይሆን ንግድ ወይም 600,000 ብር የተጠየቀው ማለት ነው። ቪዲዮውን እያየን አብረን የምንከታተል ይሆናል። እንግዲህ እኛም ያልነው ይሄንኑ ነው። ምክንያቱም በሶሻል ሚዲያ የሚመጣ ሰው ምንድነው የሚለውን አናቅም። በመቀጠል ደግሞ እንግዲህ ታዋቂ ሴቶችም ወንዶችም በዘውጁና በሙስሊሞች ቤት እንግዲህ እየመጡ ነው። እነዛ ስነማን ናቸው የሚለውን እናያለን። በጣም በሚገርም ሁኔታ እኔ ራሱ ትዳር እንደሌላቸው አላቅም ነበረ። እዚህም ይመጣሉ ብዬ አላሰብኩም ነበረ። እስኪ እንግዲህ እናያለን። እሺ ፈልጌ ነበረ። በጣም ብዙ ቴክስቶችን ጽፌልሽ ነበረ፣ ግን ያው ሰው ስራ ስለሚበዛ ሊሆን ይችላል ልትመልሽልኝ አልቻልሽም ነበርና ጭራሽ ሊሳካ አልቻለም ነበር። እሷ ያለችው ያው በአመታህም እንኳን ያው በትዳር መልክ ባይሆን በሌላ መንገድ ነበር ላስተካክልልህ የምችለው፣ ቢያንስ እዚህ መጥተህ ስራዎችን የምትቀጠርበትን መንገድ ላስተካክልልህ እችላለሁ ምናምን ነበር ያለችኝ። እሺ እሱም ይሁን ምናምን ስለ ከዛ በኋላ ፓስፖርት አለክ ምናምን እንግዲህ ልጁ አግብቶ ከሀገር ውጭ መውጣት ይፈልግ ነበረ። መስፈርቱ እንደዛ ብሎ ነበረ። ከዛ መጣችና እኔ ፈልገዋለሁ ልጁን አገናኙኝ አለች ማለት ነው። ከዛ ተገናኙ። እንግዲህ አጋቢዎች በዚህ ያወራሯቸውና በውስጥ ሄዳችሁ ጨርሱ ነው ዲያጉዳችሁን ቻሉ ነው የሚሏቸውና ይሄ ልጅ እንግዲህ በውስጥ ሲሄድ ምንድነው ያጋጠመው? አላሁ አክበር አላሁ አክበር 600,000 ብር አስቦት ያዋለኝ ነው መልኳት። ከዛ በኋላ ቢሆንም ግን ፓስፖርት ቢኖርህም እንኳን ፕሮሰስ ለምታደርግበት ግን ገንዘብ ያስፈልጋል ማለት ማለት። ከዛ ምን ያህል ብር ይሆናል ምናልባት እኔ ብር ባይኖረኝም እንኳን ያው የሚያግዘኝ ከሚችሉ ሰዎች እንዳናገር ምን ያህል ሊሆን ይችላል እንድትነግሪኝ ትችያለሽ ምናምን ትላት። እስኪ እሱን ቆይ ላስብበት ምናምን አለችኝ እና ከሆነ ቀን በኋላ ስትልቃት በቃ አሁን ፓስፖርትን ኮፒ ላክልኝና አሁን በምልክልህ ካምፓኒ ስም ሄደህ አድራሻ አካውንት ከፍተህ 100,000 ብር አስገባና ከ600,000 ብር በላይ ያስፈልጋል ምናምን አለችኝ ማለት ነው። ሚስኪን በሱ ቤት ሚስት አግኝቷል። ሚስት ብሎ ሲሄድ ደላላ ሱብሃንአላህ። ይሄ እንግዲህ ማሰብ ያለባችሁ በስሟ ሌላ ነው፣ በውስጥ ስትሄድ ሌላ ናት። ገባችሁ? ነገ ሌላም ነገር ቢሆን ይሄ ነው የዚህ ያኔ ሌሎቹም እንደዚህ ነው የሚሸወዱት። ምክንያቱም አንደኛ በትክክለኛ ማንነቱ የሚመጣ ሰው የለም ሶሻል ሚዲያ ላይ። በውስጥ ስትገልጡት ሌላ ነው። ከላይ የመጽሐፍ ሽፋን ውስጡን እንደማታውቁት ላዩን አይታችሁ ልክ ያንን ስትገልጡት ነው ወዲ ውስጥ ስገቡ ነው የመጽሐፉን ምንነት የምታውቁት ማለት ነው። እነዚህ መሆን እንደዚህ ነው የሆነው። ይሄ ልጅ እንግዲህ አስቡ። ከዛ በኋላ አዎ በዚህ መንገድ አግሪመንት ስላልፈጠርኩ ያው እኔ ላንቺ የተፈጠረውን ነገር እሺ ነበረ። እንደውም ሮብ ነበር የዛሬ 2 ሳምንት እንደዛ የተደረገው። እሁድ ሲከታተል ሲሆን አላገኘሁሽም። ሮብም እንደዛ። ምክንያቱም አንዳንድ ሰዎቹ በጣም የሚቀልዱ ሊኖሩ ይችላሉ። በዛ ላይ በጣም በዚህ ላይ ነገደች ማለት ትችላለሽ። እቺ ደላላ ሆናለች። ባል ሳይሆን የምትፈልገው እሷ ደላላ ሆናለች። መጨረሻ ላይ ራሱ ምን እንዳለችን ታውቂያለሽ? አሁን እንግዲህ ሀቢባ ምን አለች? እዚህ ላይ አሁን ባል ሳይሆን የምትፈልገው እቺ ደላላ ናት አለች። መጀመሪያ ግን ሚስት ነበር ያለችው። አያችሁ፣ እቺ ሴትዮ ደላላ ትሁን ሌባ ትሁን ሚስት ትሁን ምንም አታውቅም እሷ። አያችሁ አይደለ? አሁን ሴቶች በተለይ እኔ እዚህ ላይ እንዲነቁ የምፈልገው ሴቶች ነው። ሴቲቱ ያ ወንድ ሴት እንግዲህ አስቡ፣ ይሄ ልጅ ወንድ ነው 600,000 ከተጠየቀ ነገ ከነገ ወዲያ የሚመጡት ሴቶች ምን አይነት ባል ነው የሚያገኙት? በቃ ችግር የለውም እንኳን ቁጥራችን ማለት ላኪልኝ አካውንቱን አድራሻውን ምናምን እንኳን ብዬ ስጠይቃት አይ እንደዚህ ከሆነ እንኳን ከደንበኞች ጋር ሄደህ ራሱ እንደዚህ አይነት ነገሮችን ስለምትናገር ቢቀር ይሻላል ምናምን አልሰጥክም ምናምን አለች ማለት ነው። እና በዚሁ ነበረ ተቋረጠው ማለት ከደንበኞች ጋር እና ማለት ሌሎች ሰዎችንም
አዎ ሌሎች የሚገርምሽ እንደውም ፎሎ ካደረኳት በኋላ ከትንሽ ሰከንድ በኋላ ነበረ ስሟን ራሱ የቀየረችው። ያን ቤዛ ነበረ። በሁለተኛ ስትቀይረ ግን ፒንኪ ምናምን የሚል ስም ነበር የቀየረችው። ደላላ ናት። ከደንበኞች ጋር የሚጣልቋቋ ኮርታ ደላላ ናት። እሺ አሁን ስለዚህ አንተ ደላላዋን እንኳን ሚስት ነው ባለ ይሄ እንግዲህ ሌላ ሚስት ደግሞ ይፈልግ ነው ማለት ነው። አስቡት አሁን ይሄ ምን አይነት ህይወት ነው? በአላህ ምን አይነት ህይወት ነው? አሁን ደግሞ እስኪ እንግዲህ ወደ ሌላው ደግሞ በሙስሊሞች ቤት ደግሞ ምን እንዴት ተፈጠረ ላሳያችሁማ። እንግዲህ ጉድሊ አይውልኝማ ሷሊ የሆነች ሴት ማንኛውም ሀገር ላይ ልትሆን ትችላለች። ብሔር አይመርጥም፣ ሀገር አይመርጥም። ጥሩ ለተቀንሽ ነው ኢንሻአላህ በአላህ ፍቃድ። በውስጥ አሱዬን አናግሯት። እንግዲህ ሙሉ ስፖንሰሩን ድግሱ ምናምን በእኔ ተውት። አላህ በሰላም ያምጣሽ። ይሄ ነው። ሌላም አንድ እህት አለችኝ አሱዬ። እስኪ ከዛ በኋላ ደግሞ እሷንም ደግሞ ማስተዋወቅ ጀምራለሁ። እንደዚህ እሷ ሚዲያ ያለችው እህት ናት። ትናንትና እንደነ ዙዙና ኮኪ እንዳልሻቸው እሷንም እነግርሽ ውስጥ አሁንም ዙዙን ኮኪ ማግባት የምትፈልጉ ሰዎች ምነወርን እኔንም ከፈለጋችሁ ዙዙና ኮኪ አውቃቸዋቸዋል። ዙዙ ማለት ስለ አባይ ብቻ አሳያችኋለሁ። ስለ አባይ ግድብ ስታወራ የነበረችው በጣም ታዋቂ ናት። እሷ እንግዲህ ኮኪ የምትባለው ደግሞ ታውቋታላችሁ። እስካሁን እነዚህ ልጆች እኔ ባል እንኳን እንደሌላቸው አላውቅም ነበር። እንዲሁም ምነወርም ለሽያጭ ቀርቧል። ሩኝ ከፈለጋችሁ ደግሞ በሐላልን ማለት ነው። ስታወሩኝ ቀጥታ ወደ ሐላል ነው ትራንስፈር ማረጋችሁ። ምክንያቱም እነሱ ጋር ብትጽፉላቸው መልስ አይሰጧችሁ። አሁን ትላንት ስለምነወር ሲባል ብዙ ሰዎች የጻፋችሁ አላችሁ። ነው እንደዛ አይደለም የፈለግነው። በትክክለኛ ትዳር የምትፈልገውን ትዳር ብቻ ኒካህ እንዲታሰር ነው የፈለግነው። ዙዙም ጋር ኮኪም ጋር ብዙ ሰዎች የጻፋችሁ አላችሁ። ነው ትክክለኛ ትዳር ከሆነ የምትፈልጉት ይሄ ውስጥ ሹልክ ማለት ይሄ እንግዲህ እነዚህ ልጆች እኔ ወላሂ ላዚም በጣም ነገር እንዲሁም ሌሎችም ታዋቂ የተባሉት እንግዲህ ምንድነው እያደረጉ ያሉት? ሱብሃንአላህ ታዋቂ የተባሉት እንግዲህ ምንድነው እያደረጉ ያሉት? አይደን ነው ራሳቸውን በሌላ በሶስተኛ ሰው እዚህ ላይ እየተገለጸ ባል እየተፈለገላቸው ማለት ነው። አላህ ሱብሓነሁ ወተዓላ የከለከለውን ትክክለኛ ትዳር የምትፈልጉ ከሆነ ከነሱ ጋር የምትገናኙበትን ወይ በሐላል ሰው አብሯችሁ ተቀምጦ ይደረጋል። ካወራችሁ በኋላ ከዛ በኋላ መሀላችሁ ሰው ሆኖ ማለት ነው። ትዳር ከሆነ የምትፈልጉት የትም ሀገር ላይ ሆኖ ችግር የለባቸውም። ከዛ ወደ ኒካህ ይገባል። አየህ እንጂማ የሚልክና የሚያወራ እኮ ብዙ አልጠፋም እኮ ያ ጀማዓሽ። ጀዛኩም አላሁ ተዓላ ኸይር። ይሄን ለማለት ነው። ሌላ ማግባት የምትፈልጉ ካላችሁ እንግዲህ እንትናችሁን እያላችሁ ኑ ግቡ እላለሁኝ። አንዴ ታብታብ ኮፒ ሊንኩን አሁን እንግዲህ እዚህ ላይ የኔ ጥያቄ ምንድነው? እነዚህ ልጆች መጥፎ ሰው ቢያጋጥም ወይ መጥፎ ሴት ወይ መጥፎ ወንድ ቢያጋጥማቸው ተጠያቂው ማን ነው? እስኪ አቡ አብደላ ምን አለ የሚለውን ደግሞ ከቲክቶክ ቲክቶክ ላይ እናንተ ከምታውቋቸው ባሏ አልፈታትም ብሎ በፍቅረኛና በምን የምትጋተት ቲክቶክ ላይ ግን ኃይለኛ ማሻአላህ በድምጽ ወጣ የማትናገሩቶች እናውቃለን። ወላሂ እውነቴን ነው የምላችሁ ቀሰመን ቢላሂ አልዓዚም። ቲክቶክ ላይ እዙ ቤት ራሱ በብዙ ካሁን በፊት የሚመጡ አሁን አላውቅም ስምም ቀይሯ እንደፈለጉ ሄዱ። ግን እኔ ራሱ ከአንተ ቤት አይጠፉም ተብዬ የተነቀፍኩበት ሁኔታ አለ። ምን አገባኝ ጊዜ ቲክቶክ እኔ ምን አገባኝ ሹ ተኸኛና ያን እዙ ቲክቶክ ላይ ማሻአላህ ተብሎ ገስት ላይ ወጥቶ እንኳን ድምፅ የማያወጡ እህቶች ባሎቻቸው አንፈታም ስለተባሉ ሌላ ወንድ ጋር ፍቅረኛ እየተባለ የሚጋተቱ ቲክቶክ ላይ ደግሞ ማሻአላህ ነው የምናያቸው በርካታ አሉ። ወላሂ እውነቴን ነው የምላችሁ ቀሰመን ቢላህ። ወንድም እንደዛው አለ፣ ሴትም እንደዛው አለች። ስለዚህ እንዴት ነው አምነህ የምታገባው? እነዚህ ሰዎች እናጋባለን ብሎ የሚነሱ ሰው ምን አይነት ሰዎች ናቸው? እንደዚህ አይነት ውስጥ ገብተው የሚያቦኩት ማንን ከማናውቀው ይሄንንም አያውቁም ምን አይነት ሰው እንደሆነ፣ ይሄንንም አያውቁም ምንም እንደሆነ ሰው እንዴት ነው? ወይ እሷ ሳሌ ትሆናለች እሱ መጥፎ ይሆናል፣ ወይ እሱ መጥፎ ይሆናል እሷ ሳሌ ትሆናለች። አንዳቸውን ያበላሻሉ። እነዚህ ለዚህ መበላሸት፣ ለማህበረሰብ መበላሸት፣ ጥሩ ሴቶች መበላሸታቸው ምክንያት አንዷ ስለ ዲን አታውቅምና ጥሩ የቀራ ባላገኘው ብላ ትልቅ ትልበታለች። እሷ በአካባቢዋ ላይ ላኢላሀ ኢለላህ ማለት ረስታ አስተካክሎ የማያውቅ ነው ያለው። ስለዚህ ቁርአን ጨርሻለሁ የሚል ሰው ለአግባሽ ነው ከመጣላት ደስ ይላታል፣ ታገባዋለች። እሱ ግን ሌባ አጭበርባሪው መስጊድ ኢማም እንደሆነ ምን
አሁንም እንግዲህ የኛ ጥያቄ አሁን እዚህ ላይም ለሚፈጠረው ችግር ወደፊት ለምሳሌ እነዚህ ሰዎች ከተገናኙ በኋላ የሆነ ችግር ቢፈጠር ተጠያቂው ማን ነው? እንዴት ነው አምነው የሚገቡት? እንዴት ነው የሚለውን በቃ በጣም አሁን ነገሮች በጣም ውስብስብና አስቸጋሪ በሆኑበት ብዙ ሰው እያለቀሰ ባለበት ሰዓት እነዚህ ነገሮች እንዴት ይታያል የሚለውን ነው። በቀጣይ ደግሞ እስኪ እነሁሱ ምን አሉ ስለ ዘውጁና ምን አሉ የሚለውን እናያለን። እንግዲህ ሀሳብ አስተያየት ካላችሁ እቀበላለሁ ማለት ነው። ሰላም አለይኩም።